ሰላም ውድና እየተከበራችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን ሰላም ብያለሁኝ። ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የክርስቶስ ሰላም ይብዛላችሁ ውዶቼ። ሙስሊሞችንም ሰላም ብያለሁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶቼ። አዲስ ጀማሪ ነኝ እንደምታዩት። ሰዓቱ እምቢ ያለኝ ቪዲዮዬን እዩልኝ በእናታችሁ። ሰዓት የሚያስሞላ ሰውም ካለ እኔ አላቅም። ከዚህ ቀደም ሰብስክራይብ እና ሰዓት የሚያስሞላ አለ የሚባል ነገር ሰምቼ ነበረ። የዛን ሰዓት ግን እምቢ ብሎኝ ነበረ። ዩቲዩብ መክፈቱም አልሆንልኝ ብሎ ነበር ማለት ነው በሰዓቱ ይሄን ስሰማ። እና አሁን እንደዛ ያለ ነገር ካለ እስኪ የምታስሞሉም ካላችሁ አናግሩኝ፣ በኮሜንት ጻፉልኝ። የምታቁም ካላችሁ እስቲ ሼር አድርጉልኝ ማለት ነው። በዚሁ አጋጣሚ ግን ዛሬ የመጣሁት ለሱ አይደለም፣ ያው በአጋጣሚ ልናገር ብዬ ነው እንጂ ለእኔ የጠቀመኝን ነገር ለእናንተ ሼር ላድርግ ብዬ ነው፣ ላካፍላችሁ ብዬ ነው። ውድ የሀገሬ ልጆች፣ ለማንኛውም እያበረታታችሁኝ ጠቃሚ ነገር ሲኖር እናንተም እንደዚሁ አካፍሉ ለሰው። ከእግዚአብሔር ነው የሚገኘው፣ ከሰው ብቻ ሳይሆን ከፈጣሪ ነው የሚገኘው አብዛኛውና ጥሩ ነገር ማድረግ ማለት ነው። ለእናንተ የጠቀማችሁን ነገር ተናገሩ። ለማታውቁትም ቢሆን እንደዚህ ሼር ስታደርጉ ሚዲያ ላይ አንድ የተቸገረ ሰው ይደርሰውና ይጠቀምበታልና። እንደምታዩት ዛሬ ነው ይዤ የመጣሁት ቪዲዮ። እዚህ ጋር ውሃ አለኝ፣ አንድ ሎሚ አለኝ። ይሄ ደግሞ እንትን ነው በአረበኛ ባቅዱንስ ነው የሚባለው፣ በእኛ ደግሞ እንስላል። እንስላል ሲባል እሰማለሁ፣ ግን ፍሬው ምን እንደሚመስል ረስቸዋለሁኝ። የእንስላል ቅጠለው እና ይሄ ለምን ይጠቅማል ብትሉ፣ እኔ በደንብ የጠቀመኝ የተሰቃየሁበት በሽታ ኩላሊት፣ የኩላሊት ጠጠር አለብኝና ኩላሊት ህመም ካጋጠመኝ ጠጠሩ ከተገኘብኝ 6 ዓመቴ ነው። እናም በፊት ሴትዮዬ ይሄንን ነበር የምገዛልኝና የገዛችልኝ አፍልተሽ ጠጪ ትለኝ ነበር። አፍልቼ ጠጣለሁኝ። ያን ሀል አይደለም፣ ያው ይሻላል። ግን አንደኛ ዝም ብሎ ከመቀመጥ ሕክምና ሄዳችሁ ታዞላችሁ ክኒን ተሰጥቷችሁ እሱን ከምትውጡት ይሄኛው ያሽላል። እኔ ምንም አለፍ እንትን አላለኝም። ሕክምና ሄጄ በምርመራ ያገኘውን መድኃኒት የሚሰጠኝ ክኒን የሆነ የሚሸት ነገር ከለሩ የሆነ እንደ አረንጓዴ ነገር፣ በጣም አረንጓዴም አይደለም፣ እንደዛ ነገር የሚሰጠኝ ሁሌ። እሱ ምንም አልጠቀመኝም፣ ያመኝ ነበረ በጣም። እንደውም እንኳንና ሊያድነኝ በጣም ነበር የሚያመኝ ማለት ነው። ውሃ እንግዳው ጠዋት ጠዋት በዚህ እነዚህ 2 ሃይላንዶች ጠጣለሁኝ ከምግብ በፊት ማለት ነው። ከእንቅልፌ እንደተነሳው ከመብላቴ በፊት በዚህ 2 ነው ሁሌ የምጠጣ፣ ጾም ሲሆን ብቻ ነው እንጂ። እናም እንዳለ ሆኖ ያንን እየጠጣሁ እያለ ያው አልተወኝም ሙሉ በሙሉ። ግን ያው ሚዲያ ላይም ይነገራል እንደምታውቁት እንደምታዩት መድኃኒት ነው እየተባለ ማለት ነው። እና የሆነች ጓደኛዬ ደግሞ እኔም እንደዚሁ ያመኝ ነበር። በእርግጥ በሕክምና ሄጄ አላረጋገጥኩም፣ ግን በጣም ነው የሚያመኝ ኩላሊቴን። እና ይሄንን በጁስ መልኩ ነበረ እምፈጨውና እምጠጣው ምንም ሳላጠል አለችኝ። እንደዛም ማድረግ ጀመርኩ። ያው እንዳልኳችሁ ለውጥ አለው። ይሄ በጣም መድኃኒት ነው ለኩላሊት ጠጠር ማለት ነው። ከዛን ደግሞ የሆነ ዶክተር ሲያስተምር ስሙን እንኳን አልያዝኩትም፣ ቢይዘው ጥሩ ነበረ። እንደዚህ ልነግራችሁ ችል ነበር የሱን ቪዲዮ እንድትከታተሉት። እና ይሄን ሎሚውን ቆርጣችሁ ከነ ልላጩ ከነ ፍሬው ከነ ሁሉም ፈይታችሁ ምንም እንትሳትሉ ማለት ነው ብትጠጡት ለኩላሊት ጠጠር በጣም መድኃኒት ነው ሲል ሰማው ማለት ነው። ከዛ እኔ ደግሞ ለራሴ ምን አረኩኝ፣ ይሄንንም እንደዚህ ፈይቶ መጠጣቱ ነው ጥቅም ያለው ከማፍላቱ ብላ ጓደኛ ይነግራኛለች። እንደዛም እያረኩ እየተጠቀምኩ ነው። አፍልቼም አይቼዋለሁኝ። ያን ሀል አይደለም፣ ያው ትንሽ ቢያሽለኝም እንኳን ያን ሀል እንትን ሙሉ በሙሉ ተሽሎኛል አይደለም፣ ከበፊቱ ይሻላል እንጂ
እና እኔ ደግሞ ይሄንን እሱ ያለኝንና ጓደኛዬ ያለችኝን ምን አደረኩኝ አንድ ላይ ፈጭቼ አሁን ይሄው አሳያችኋለሁ። ስፈጨው ውሃውን ያዘጋጀሁት ለጁሴ ነው ማለት ነው። አንድ ላይ ፈጭቼ ከቻላችሁ ሳታጠሉ መጠጣት ራሱ ትችላላችሁ፣ እንትን ብላችሁ ማለት ነው። በደንብ ፍጭት አድርጋችሁት። እኔ መጀመሪያ ላይ እንደዛ ነበረ ስጠጣው የነበረው፣ ግን ያ አሳለኝ። ከዛ ሲያስለኝ ተውኩትና አጥልዬ መጠጣት ጀመርኩ ማለት ነውና አሁን ታያላችሁ። እቺ ሎሚዋን ሁሉንም አላረግም፣ ሩብ ትበቃኛለች። እቺ እንስላሏም ደግሞ ትንሽ ስለሆነች አልቃለች። ዛሬ ይገዛሉ። እናንተ እንደ ፍላጎታችሁ ነው የምታረጉት። በዛ አርጋችሁ ሁል ጊዜ የምትጠቀሙ ከሆነ እመኑኝ እመቤቴን ፈጣሪ ምስክሬ ነው። እኔ ለራሴ ስለሚያመኝ ነው እንጂ አሉ አይደለም ነው መድኃኒት ነው አሉ ሳይሆን ነው። ተተጠቀማችሁበት በደንብ ትሽራላችሁ። እኔ አሁን እችን አሁን አረጌ ጁሱን በጠብጥና ማለት ነው እቺ እስከምታልቅ ብቻ ነው የምጠጣው። ከዛ ይተወኛል። ሲተወኝ ይተዋለሁ ማለት ነው መጠጣቱን። ግን እናንተ እንደኔ ሳትሰለችሁ፣ እኔ አሁን ትዕግስት የለኝም ብዙ ነገር ለማድረግ ሰለቻለሁ ማለት ነው። እንደኔ ሳትሰለችሁ ትዕግስት ተኖሯችሁ እናንተ ኩላሊት ጠጠርም ካለባችሁ ያ ጠጠሩ እስከሚወርድ ድረስ እንደው ቢያንስ 15 ቀን እንኳን በተከታታይ ብትጠጡ 15 ቀን ይቀር አንድ ሳምንት በተከታታይ ብትጠጡ በእርግጠኝነት እናንተ ሄዳችሁ ይሄንን 15 ቀን ወይንም ደግሞ ሳምንት ተጠጥታችሁ ሄዳችሁ ብትመረመሩ በእርግጠኝነት ውጤቱን ታዩታላችሁ። መቤቴን እኔ ለራሴ ስለጠቀመኝ ነው። በጣም የተሰቃየሁበት ህመም ነው ኩላሊት ጠጠሩ በጣም ነበር የሚያመኝ ማለት ነው። ወገቤ ሳይቀረው የሚያመኝ። ለወገብ ደግሞ አብሽ ነው የጠቀመኝ። እሱንም እንደዚሁ ቪዲዮ ሰራለሁ። ያው ትንሽ አጠር ያለች ብትሆንም እዚህ ላይም ማሳይቻለሁ። ግን የበለጠ ደግሞ ሰፋ አድርጌ እንደዚሁ እሱንም ሰራለሁ። ለአሁን ግን ይሄን ላሳያችሁ ሎሚውንም ምን ያህል እንደማረግ አሲሩንም እንትን ጁሱንም ደግሞ ያው እንደምበጠብጠው ማለት ነውና እናንተ ከቻላችሁ ሳታጠሉ መጠጣት ትችላላችሁ። እኔ ግን ትንሽ ስላሳለኝ አጥልዬ ነው ማለት ነው የምጠጣው። እና ለማንኛውም ተከታተሉ። ይቅርታ እንግዲህ እንትኑ ተቋረጠብኝ ቪዲዮ። ይሄው በዚህ መልኩ እንደዚህ እችን የተጠቀምኳት ማለት ነው ሩቧን። ምክንያቱም ለጨጓራችንም ደግሞ እንዳይጎዳን። እኔ እንስላሌ በጣም ትንሽ ስለሆነ በጣም ትንሽ ነው። ሎሚዋም ትንሽ ነች። እኔ እችን ሩቧን የተጠቀምኩት። ይሄንን አልጠቀመውም ማለት ነው። ምክንያቱም እንስላሏን በጣም ትንሽ ነች። እንግዳው ሎሚው ትልቅ አይደለም ግን የሚያሰማው ሎሚ ነው። እናችን አርጌ አሁን ይሄው ይሄን እንደተከስብኝ ይሄው ሩቧን አርጌ አሁን ውሃን ጨምራለሁ። እንደ ሃይላንድ ጨመርኩ። እንትን ትንሽ ስለሆነች እንስላሌ በቃኛል ብዬ አስባለሁ። እስኪ ደግሞ ፈጭቼው አየዋለሁ ጁሱም ማለት ነውና ይሄንን ህመም የደረሰበት ብቻ ነው የሚያውቀው። መቤቴ እኔ ስለማውቀው ነው። ያልደረሰበት ዝም ብሎ አሉ ነው እንጂ የሚነግራችሁ ተጠቅሞ ያላየው ሰው ምንም አይደለምና እኔ ተጠቅሜው ስለጠቀመኝ ነው። የኩላሊት ጠጠር ደግሞ ምን ያህል እንደሚያም ስለማውቀው ነው ማለት ነው መቤቴ። እና ለማንኛውም እስኪ ፈጭቼ ልመለስ ማለት ነው። ያው እንትን እንዳይልባችሁ እንዳይጮሁባችሁ ለጊዜው ይሄው በዚህ መልኩ ፈጭቼዋለሁ ማለት ነው። ውሃ ካነሰኝ እንጨምርበታለሁ፣ ግን የሚያንሰኝ አይመስለኝም እንትኑ ትንሽ ስለሆነ ጨመርኩኝ። አንዱ እንትኑ ሎሚው እንዳይጎዳኝ ማለት ነው። እና ደግሞ ሎሚ ስላለው በባዶ ሆዳችሁ አትጠጡ። እንደ ውሃ ባዶ ሆዳችሁን መጠጣት ጥሩ ነው። ለሁሉም ነገር ይመከራል። ሁሉም ሰው
የሚያስተምረው ነገር ነው። ግን ይሄንን በባዶ ሆዳችሁ አጠጡት። ሎሚ ስላለው ጨጓራችሁ ምናልባት ሊጎዳ ይችላል። ምግብ ከበላችሁ በኋላ እኔ እንደዛ ነው የምጠቀመው። ለራሴ እንደጠቀመኝ ነገር ነው መቼም እያስተላለፍኩ ያለሁት ማለት ነው። እና ለማንኛውም እስኪ አንዴ ልምታውና ከዛ ጠለዋለሁ፣ አሳያችኋለሁ ማለት ነው። ያው ጨረስኩ። ይሄው በዚህ መልኩ እንደዚህ አጥልዬ ነው የምጠጣው። እንግዲህ አንድ እጅ ነኝ አይመቸኝም። እስቲ ልሞክር። በዚህ መልኩ አጥልዬ ምንም ነገር አልጨምርበትም። እንደዚህ ነው የምጠጣው ማለት ነው። እንደዚህ ይሄ ራሱ ድቅቅ ብሏል። ይሄንን አብራችሁ መጠጣት ትችላላችሁ፣ ግን እኔ አሳለኝ። ገባችሁ? ለዛ ነው። እና በቃ በዚህ መልኩ ያረጋችሁ መጠጣት ትችላላችሁ። በቀን በዚህ ሁለት እንኳን ብትጠጡ በቃ በጣም በጣም ልበላችሁ ማለቴን። ያው በዚህ መልኩ ነው እንትን የምትሉት ማለት ነው። እና በጣም ጠቅሞኛል። እናንተም ተጠቀሙበት ውዶቼ። ቪዲዮውን ደግሞ እስከ መጨረሻ ይዩት። ለጓደኞቻችሁም በተለይ ኩላሊት ጠጠር ለሚሰቃዩ በኩላሊት ጠጠር ለሚሰቃዩ ጓደኞቻችሁ ሼር አድርጉላቸው ማለት ነው። እና አመሰግናለሁ እስከዚህ ድረስ ስለተከታተላችሁኝ። አበረታቱኝ ደግሞ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው። እንግዲህ ለቃላቶቼ በጣም ይቅርታ። ያው አዲስ ሰው ሲኮን ይኮለታተፋል፣ አፍም እጅም እግርም ነው የሚተሳሰረውና ለዛ ነው። ወዳችኋለሁኝ። ቻው